በታሪኩ መጀመሪያ ላይ ኒክ የሚባል ሰው ከሴት ጓደኛው ጄስ ጋር በቪአይፒ መቀመጫ ውስጥ ተቀምጦ የአሜሪካን የእግር ኳስ ጨዋታ እየተመለከቱ ነበር። ግጥሚያው እየተካሄደ ቢሆንም ኒክ ግን ጨዋታውን ከማየት ይልቅ ጨዋታውን በሚያዩት ሕዝብ ላይ አተኩሮ ነበር። በድንገት አንዲት ቆንጆ ልጅ ከተቀመጠችበት ተነስታ ስትሄድ አስተዋለ። በዚህ ጊዜ አንድ ሀሳብ ወደ አይምሮ መጣለትና ምን ያህል ሰዎች ልጅቷን ዞረው ሊያዩት እንደሚችሉ ከጄስ ጋር ለመወራረድ አሰበ። ኒክ ይህን ውርርድ ከጄስ ጋር ለማድረግ ሲነጋገር በአቅራቢያቸው ከተቀመጡት ሰዎች አንዱ የሆነው ሉዋን ውርርዱን መቀላቀል እንደሚፈልግ ይናገራል። ኒክም በሰውየው ሀሳብ ይስማማል። ሌሎች የተቀመጡት ሰዎች ግን በቀልድ መልክ ቢያዩትም ውርርዱ $10 አሸናፊ ያደርግ ነበር። ሶስቱም ተወዳዳሪዎች ልጅቷን ምን ያህል ሰው እንደተመለከታት መቁጠር ይጀምራሉ። በቆጠራቸው መጨረሻ ልጅቷ ከመቀመጫዋ ተነስታ እስከምትወጣ ድረስ 7 ሰዎች ዞረው አይተዋት ነበር። ለውርርዱ ተቀራራቢ ቁጥር የገመተችው ጄስ ስለነበረች ውርርዱን ጄስ ታሸንፋለች። ሉዋን ያለምንም ማመንታት ገንዘቡን ለጄስ ይሰጣትና ቀጣዩን ዙር ለመጀመር ሀሳብ ያቀርባል። በዚህኛው ዙር ውርርዱ የነበረው ከተጫዋቾቹ መሃል ቀጣዩን ጥፋት ማን እንደሚፈጽም መገመት ነበር። ጄስ ስለ ጨዋታው ብዙ እንደማታውቅ ስትናገር በዚህ ጊዜ ኒክ እሱ ውርርዱን እንደሚያስይዝና ውርርዱን ላሸነፈ ሰው $1000 አሸናፊ እንደሚሆን አስያዘ። ፊሽካው እንደተነፋ ዳኛው ጥፋት እንዳለ ሲጠቁም ኒክ ያስያዘው ቡድን ጥፋት አጥፍቶ በመገኘቱ ውርርዱን አሸንፎ ገንዘቡን ኪስ ውስጥ ያስገባል። ሉዋን ምንም እንኳን ቢሸነፍም ውርርዱን ማቆም አልፈለገም። እንደውም $5000 ውርርድ ለማስቀመጥ ሀሳብ ያመጣል። በዚህ ጊዜ ጥያቄው የነበረው ተጫዋቹ ኳሱን ያሳልፋል ወይስ ጥሎ ይሮጣል ነበር። ኒክ $5000 ለመወራረድ ትንሽ ቢያመነታም በመጨረሻ ግን ተስማማ። ሉዋን ተጫዋቹ ኳሱን ይዞ እንደሚሮጥ ሲገምት ኒክ ግን እንደሚያልፍ ነበር የገመተው። ፊሽካው እንደተነፋ ተጫዋቹ በትክክል ኳሱን ይዞ ነበር የሮጠው። ይህ ማለት ኒክ $5000 ሲያጣ ሉዋን ደግሞ የውርርዱ አሸናፊ ሆኖ ነበር። ኒክ $5000 ስላጣ ውርርዱን እዚህ ላይ ለማቆም ወሰነ። ጄስንም ቡና ለመጠጣት እንዲወጡ ጠይቋት ሊወጡ ሲሉ ሉዋን ለኒክ የቪአይፒ ላውንጅ ውስጥ ተቀምጠ ገንዘብ እያለ ለምን $5000 ስለተበላ ተበሳጨ? ይልቅ ሌላ ውርርድ እንጫወት አለው። በዚህ ጊዜ ውርርዱ ወደ $10000 ከፍ ብሎ ነበር። በመጨረሻም ኒክ በሉዋን ሀሳብ ተስማማ። የውርርዱ ጥያቄ የነበረው ተጫዋቹ የሚቀጥለውን የኳስ ቅብብል በትክክል ያደርጋል ወይስ አያደርግም የሚል ነበር። ኒክ አዎን ያደርጋል ሲል ሉዋን ግን አያደርግም ሲል ተወራረደ። በሚያሳዝን ሁኔታ ኒክ አሁንም ውርርዱን በመሸነፉ $15000 ያጣል። ገንዘቡን በማውጣት ላይ እያለ ኒክ በመሸነፉ ተበሳጭቶ ነበር። ኒክ ጥቂት ካሰበ በኋላ $50000 ውርርድ ለማድረግ ሉዋንን ጠየቀው። ጄስ ይህን ስትሰማ በጣም ደነገጠች። ኒክ ግን የተናደደ ይመስል ነበር። በዚህ ውርርድ ላይ ኒክ እድል ከሱ ጋር አልነበረችም። ውርርዱን በመሸነፉ ሌላ $50000 መስጠት ነበረበት። ይህን የተመለከተችው ጄስ ወዲያውኑ ጨዋታውን እንዲያቆም ነገረችው። ኒክ ግን ተናዶ ስለነበር ሳያስበው ቀጣዩን ውርርድ $100,000 ለመወራረድ ያስቀምጣል። ሉዋን እየሳቀ ኒክ ይህን ያህል ገንዘብ እንዳለው ይጠይቀዋል። ኒክ መልስ ሳይሰጠው የተባለውን ገንዘብ በሙሉ ጠረጴዛ ላይ አውጥቶ ያስቀምጣል። ይህንን ሲያይ ሉዋን በጣም ተደሰተ። በዚህ ጊዜ ውርርዱ የነበረው በጨዋታው መሃል ቀጣዩ ማለፊያ እንደሚጠለፍና እንደማይጠናቀቅ ወይም እንደሚጠናቀቅ ነበር። ኒክ ለማለፍ የሚደረገው ትግል እንደማይሳካ ቢገምትም በጨዋታው ላይ ግን ኒክ ከገመተው በተቃራኒ ነበር የሆነው። ስለዚህ ኒክ አሁንም $100,000 ኪሳራ ደርሶበታል። ከዚህ ውጥንቅጥ እንዴት እንደሚወጣ ማወቅ አልቻለም። ጄስ በኒክ ሁኔታ በጣም ደነገጠች። ጨዋታው በጣም አሳሳቢ ደረጃ ላይ ደርሷል። ኒክ $1 ሚሊዮን እንደቀረውና በሱ ሙሉ መወራረድ እንደሚፈልግ ተናገረ። የመጨረሻው ውርርድ የነበረው የመጫወቻ ካርዶችን ነበር። ሉዋን ያለማቋረጥ እያሸነፈ ስለመጣ አሁንም በደስታ እያበደ ነው። ኒክን እንደ ኤቲኤም ማሽንም እየቆጠረው ይመስላል። ሉዋን ካርዱን ሲስብ 5 ክለቦች ነበር የደረሱት። አሁን ኒክ ብሩን ላለመበላት ከ5 በላይ የሆኑ ካርድ መሳብ አለበት። ኒክ የማሸነፍ እድሉ ከፍተኛ ይመስላል። ኒክ አንድ ካርድ አንስቶ ካርዱን ሲገለብጠው 3 ልቦች ነበር የደረሱት። ይህ ማለት ኒክ አሁንም በውርርዱ ተሸናፊ ሆኗል ማለት ነው። ጄስ ይህንን ስትመለከት ወዲያውኑ ወደ ኋላዋ ወድቃ ቁጭ አለች። ኒክ ጨዋታውን ሲጀምር $10 ብቻ ነበር ለውርርድ አስቦ የነበረው። አሁን ግን $1 ሚሊዮን በላይ አጥቷል።
ኒክ ከእንዲህ አይነቱ አሳፋሪ ሽንፈት በኋላ ምንም የሚናገረው ነገር አልነበረውም። በጸጥታ የጄሰን እጅ ይዞ ከላውንጁ መውጣት ጀመረ። በጣም ተበሳጭቶ እየወጣ እያለ ሌዋን የበለጠ ኒክ ላይ ያሾፍበት ጀመር። ከጌታው ጋር ስትጣላ የሚሆነው ይህ ነው ሲለው እየወጣ የነበረው ኒክ ቆሞ ሌላ ውርርድ ለማድረግ ሀሳብ አቀረበ። በዚህ ጊዜ ውርርዱ በ2 ሚሊዮን ዶላር ነበር። አሁን ውርርዱ ትንሽ የተለየ ነበር። ኒክ ሌዋንን ቴሌስኮፕ ተጠቅሞ ማንኛውንም የፈለገውን ተጫዋች ሊመርጥ እንደሚችል፣ ኒክም የተጫዋቹን ማሊያ ቁጥር በትክክል ከገመተ ድሉ የሱ እንደሚሆን ተነጋገሩ። ሌዋን ትንሽ ነገሩ ግራ አጋባው። ይህ እንደ አይምሮ ማንበብ እንደሚቆጠርና ኒክ ራሱን ለውድቀት እያዘጋጀ እንደሆነ ተሰማው። ሌዋን በተጨማሪም ኒክ እያታለለው ሊሆን እንደሚችል መጠራጠር ጀመረ። ኒክ የሌዋንን ጥርጣሬ ለማስወገድ የተጫዋቹን የመለያ ቁጥር ኒክ ሳይሆን ጄስ እንድትገምት ለማድረግ ሀሳብ ያመጣል። ይህን ስትሰማ ጄስ ኒክን ተመለከተችው። እየሆነ ያለውን ነገር መረዳት አልቻለችም። እሷም ከብዙ ሰዎች መካከል ትክክለኛውን የማሊያ ቁጥር የመገመት እድሉ ምን ያህል ሊሆን እንደሚችል ኒክን ጠየቀችው። ይህም ብላ ላውንጁን ጥላ ለመውጣት ስትሞክር የሌዋን ጥበቃ አስቆማትና በመካከላቸው ትንሽ ጠብ ተፈጠረ። ጄስ ራሷን ካረጋጋች በኋላ ኒክ መሬቱን ብቻ እንድትመለከትና እሷ የሚሰማትን ቁጥር እንድትናገር ነገራት። በውርርዱ መሰረት ሌዋን ቤኖክላሩን አንስቶ ተጫዋች መረጠ። ከዚያም ጄስ ቢኖክላሩን ወሰደችና ሁሉንም ተጫዋቾች ተመለከተች። ወዲያው አይኖቿ በምታውቀው የተጫዋች ፊት ላይ ወደቁ። የተሰማትና የሚመስላትን ቁጥር እንድትመርጥ የነገራትን የኒክንም ቃል አስታወሰች። ጓደኛቸው ፈርሃድ ከተጫዋቾቹ መሃል 55 ቁጥር ማሊያን ለብሶ ነበር። ጄስ ይህ ሁሉ የኒክ እቅድ እንደሆነ ተረዳች። ወዲያውም 55 ቁጥር እንደሆነ ተናገረች። ትክክለኛውን መልስ ነበር። ሌዋን ደነገጠ። ጄስ ኒክ ሌዋን ያንን ቁጥር እንደሚመርጥ እንዴት እንዳወቀ ማሰብ ጀመረች። ያ ግን ምንም ለውጥ አያመጣም። አሁን ውርርዱን አሸንፈዋል። ሁለቱም 1 ሚሊዮን ዶላር ትርፍ አግኝተው የተወሰደባቸውንም ገንዘብ በሙሉ አስመልሰው ገንዘባቸውን በሁለት ትላልቅ ቦርሳዎች ይዘው ከስቴዲየሙ ወጡ። በመኪናው ውስጥ ኒክ ሁሉንም ነገር የእቅዳቸው አካል እንደሆነ ለጄስ ነገራት። ሌዋንን ለረጅም ጊዜ ሲከታተሉት ነበር። ሌዋን በከፍተኛ የቁማር ሱስ በማህበረሰቡ ዘንድ የታወቀ ነው። የኒክ ቡድንም ሙሉን ዝግጅት አቅዶ ነበር ያደረገው። ሌዋን ከሆቴል ክፍሉ እንደወጣ 55 ቁጥር ኮሌታው ላይ የተጻፈበት ጠባቂ አስተውሎ ነበር። ከሆቴሉ ወደ ስቴዲየም በሚወስደው መንገድ ላይም ተመሳሳይ ቁጥር ያለው ምልክት የያዙ ብዙ ሰዎችን አይቶ ነበር። ጨዋታውንም ለመመልከት ወደ ስቴዲየም እየመጣ ሳለ በሌዋን መኪና ውስጥ 55 ቁጥርን ደጋግሞ የሚጠራ ዘፈን ሲሰማም ነበር። ይህ ቁጥር በዘፈኑ ውስጥ 124 ጊዜ የተነገረ ሲሆን ይህም የሌዋንን ትኩረት እንዲስብ አድርጎታል። የማስታወስ ችሎታውን ለመገንባት የረዳውን የፈርሃድ ፎቶንም ታይቶት ነበር። ስለዚህ ሌዋን ቤኖክላሩን ሲመለከት አእምሮ በተደጋጋሚ ካየው ነገር አንጻር ወደ 55 ቁጥሩ ተስቧል። ጄስም ፈርሃድን እንዳየች 55 ቁጥርን ተናግራለች። ጄስ አስቀድሞ የተነገራት ነገር ስላልነበረ በጨዋታው ወቅት ንግግሯ ትክክለኛ ነበር። በዚህ መንገድ ማንም ስለ ጉዳዩ አልጠረጠረም ነበር። ጄስ ሁሉንም ነገር ከሰማች በኋላ በኒክ ሙሉ በሙሉ ተደነቀች። ከዚህ በኋላ ታሪኩ ከጥቂት ቀናት በፊት ይወስደናል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያረጋችሁ ላይክ እንዲሁም ኮሜንት እያረጋችሁ ለሌሎች ሰዎች እንዲደርስ ደግሞ ሼር እያረጋችሁ አብራችሁን ቆዩ። እንቀጥላለን። ከጥቂት ቀናት በፊት ኒክ እና ጄስ በአንድ ክፍል ውስጥ አልጋ ላይ ተኝተው አንድ ሰው በድንገት ወደ ክፍሉ ገብቶ በኒክ ላይ ሽጉጥ ይደቅንበታል። ጄስም ከጎኑ ተቀምጣ ነበር። ኒክ ባልታወቀ ሰው እንደተያዘ ግልጽ ነበር። ነገር ግን ኒክ ፊቱ ላይ ምንም የፍርሃት ምልክት አልነበረም። በእርጋታ 1 ሳንቲም የለኝም፣ መተኮስ ከፈለክ ተኩስ ሲል ተናገረ። ሽጉጡን የያዘው ሰው የኒክን ምላሽ ሲሰማና ሁኔታውን ሲመለከት ይህ ሰው ከነሱ የበለጠ ተንኮለኛና ብልህ መሆኑን በፍጥነት ተረዳ። ግምቱም ፍጹም ትክክል ነበር። ኒክ በታላቅ ችሎታ ብዙ ሌብነቶችን ያደረገ ባለሙያ ነበር።
ጄስ ኒክን በማታለል ወደዚህ ክፍል አምጥተውም ነበር። ነገር ግን ኒክ በሷ ውስጥ የተፈጥሮ ተሰጥኦን አይቶባታል። በዚያን ጊዜ ጄስ ምንም ነገር አልገባትም ነበር። ሽጉጡን የያዘው ሰው ሲሄድ ኒክ ለጄስ ስጦታ እንዳላት ነገራት። ይህን ችሎታዋን ሰዎችን ለማታለል ካደረገችው በጣም ምቹ ህይወት መኖር እንደምትችል ይነግራታል። ኒክ ይህ የቤተሰባቸው ጉዳይ እንደሆነ አያቱንና አባቱን ጨምሮ ሁሉም ወንጀለኞች እንደነበሩና ማጭበርበር ደማቸው ውስጥ እንዳለ ይነግራታል። እያንዳንዱ የሚሰሩት ተንኮልና እንቅስቃሴ ሁሉ ለነሱ ጨዋታ ነበር። ጄስ ጊዜ ሳታጠፋ የተወሰነ ገንዘብ አውጥታ ካንተ መማር እፈልጋለሁ አለችው። ኒክም ተስማማ። ሲወጡም ከጄስ ቀለበት ውስጥ አንዱን ሰረቃት። እሷ እንደተሰረቀች እንኳን አላወቀችም ነበር። የእጅ ሰዓቷንም መቼ እንደወሰደባት ሳታውቅ ወስዶባት ነበር። ቦርሷ ውስጥ እንድትመለከት ነግሯት ጄስ ቦርሷን ስታይ ኒክ የኪስ ቦርሷን ወስዶባት ነበር። ከነዚህ ሁሉ ዘዴዎች በኋላ ኒክ ትንሽ ጊዜና ትንሽ ስታይል ለዚህ ስራ እንደሚያስፈልግ ይነግራታል። ከዚያም ተሰናብቷት ይሄዳል። ከጥቂት ወራት በኋላ ጄስ ኒክን በኒው ኦርሊያንስ ታገኘዋለች። አዲስ ቡድን መገንባት የጀመሩበት ቦታ ነበር። ስብሰባቸው በእርግጥም ፈተና ነበር። ጄስ ቡድኑን መቀላቀል መቻል ወይም አለመቻሏን ለማየት ፈልጎ ነበር። ጄስም በተስማማች ጊዜ ኒክ ከቡድን አባላት ከአንዱ ጋር ወደ ትርኢት ላካቸው። እሷን በመጀመሪያ ሰዎችን ካርታ በመጠየቅ ጀመረች። ጄስ ሰዎቹን ስለ ካርታው እየጠየቀች ባለችበት ወቅት የእሷ ባልደረባ የቱሪስቱን ካሜራ ሌንስ በድብቅ ሰረቀ። ሌላው የቡድን አባል ሆን ብሎ አንዱን ታዳሚ ሲገጨው ጄስ የኪስ ቦርሳውን ሰረቀችው። ጄስ አሁን በስርቆት ሂደት ውስጥ የበለጠ በራስ የመተማመን ስሜት እየተሰማት መጣ። ቾፕስቲኮችንም በመጠቀም ሌላ የኪስ ቦርሳ መውሰድ ችላለች። ማንም ሰው ሳይጠራጠራት ነገሩን በጥሩ ሁኔታ እያካሄደችውም ነበር። ኒክ ሁሉንም ነገር ከህንፃው አናት ላይ ሆኖ እየተመለከተ ነው። ለቡድኑ ጄስን ብቻዋን እንዲተዋት ነገራቸው። አሁን ብቻዋን የመስራት ተራዋ ነበር። ኒክ የጄስን የማጭበርበር ችሎታ ሲመለከት በጣም ተገረመ። ሌላ ትልቅ ስራም ሰጣት። ይህ የማጭበርበር ሂደት ግን ከፍተኛ የሆነ የቴክኖሎጂ ማጭበርበር ነበር። ሌንሶችን በመጠቀም የተጫዋቾችን የካርድ ቁጥር በማየትና ተመሳሳይ ካርዱን በመጠቀም ውስጡ ያለውን ገንዘብ በማውጣት የሂሳብ ባለቤቶቹን ሂሳባቸው በሙሉ ባዶ የማድረግ ነበር። ሌላው ማጭበርበር ደግሞ አንድ ሰው በኤቲኤም ማሽን ገንዘቡን ባወጣ ቁጥር የሚስጥር ቁጥሩን ያስቀርባቸዋል። ፈርሃድም ማሽኑን በድብቅ ነቅሎ በመውሰድ ሁሉንም የተሰረቁትን ክሬዲት ካርዶችን ተከፋፍለው በገበያው ላይ ቆንጆና ውድ የሚባሉ እቃዎችን ገዝተው በብላክ ማርኬት ይሸጧቸው ነበር። አንድ ቀን ጄስ የሚያምር የአንገት ሐብል አንስታ ልትወስድ ስትል ኒክ እንድታስቀምጠው ይነግራታል። ሁሉም እቃዎች የሚሸጡ እንጂ ማንም ለራሱ መጠቀም እንደማይችል ያስረዳታል። በሚቀጥለው ቀን ጄስ እና ፈርሃድ ሆቴል ውስጥ ተቀምጠው ፈርሃድ በድንገት ራሱን ስቶ ይወድቃል። ጄስም ሰዎች እንዲረዷት መጮህና መጣራት ትጀምራለች። በዚህ ጊዜ የቀረው ቡድን በዙሪያቸው ካሉት ሀብታሞች እቃዎችን መስረቅ ይጀምራሉ። የጄስ እና የፈርሃድ ሁኔታ ሰዎችን ለማዘናጋት የተፈጠረ ድራማም ነበር። ስራው ካለቀ በኋላ ቡድኑ በሙሉ አምቡላንስ ውስጥ በመደበቅ አመለጠ። እቅዱ በሙሉ በትክክል ተፈጽሟል። ማንም ምንም ነገር ሊያውቅ አልቻለም። ያን ምሽት ሁሉም በአንድ ላይ ስለ ስራቸው ደስታቸውን ገለጹ። ኒክ በአንድ ሳምንት ውስጥ $1.2 ሚሊዮን በማግኘታቸው ሁሉንም አመስግኗል። በሚቀጥለው ቀን ሁሉም የቡድኑ አባላት ሰነዳቸውን አጠፉ። ኒክ ገንዘባቸው በጥቂት ቀናት ውስጥ ወደ ባንክ ሂሳባቸው እንደሚተላለፍ ነገራቸው። የቡድኑ አባላት ግን ኒክ አሁንም አንድ የመጨረሻ ተልዕኮ እንደቀራቸው ያውቁ ነበር። በሚቀጥለው ቀን ኒክ ጄስን ወደ ስቴዲየም ይዟት ገባ። በጥቂት ደቂቃዎች ውስጥም $1 ሚሊዮን አገኘ። ጄስ በሁኔታው በጣም ተገረመች። በሌላ በኩል ደግሞ ከኒክ ፍቅር ይዟታል። ራሷን የኒክ ፍቅረኛ አድርጋ ነበር የምታስበው። ኒክ ግን ጄስን ወደ ግሩፑ የከተታት ለራሱ ጥቅም ሲል ብቻ ነበር። ሁሉም ነገር ሲያልቅ ኒክ ለጄስ $80,000 ሰጥቷት ተሰናብቷት ይሄዳል። ጄስ በሁኔታው በጣም ተናደደች። የሰጣት ገንዘብም ካገኘው አንጻር በጣም ትንሽ ነበር። ጄስ በጣም አዝናና የኒክን ትክክለኛ ማንነት በማየቷ እያለቀሰች መንገዷን ቀጠለች። ወዲያውኑ ትዕይንቱ ከ3 ዓመት በኋላ ይወስደናል። የሩጫ መኪና ወደ አንድ አገልግሎት መስጫ ጣቢያ ውስጥ ይገባል። ኒክም በድጋሚ ታየ። በአይኖቹ ውስጥ ድካም አለ። ጆርጅ ከተባለ የመኪናው ቡድን ባለቤት ጋር እያወራም ነበር። ጆርጅ የማሸነፍ እድሉን ከፍ ለማድረግ ስለፈለገ ኒክን ለመቅጠር አስቧል። ኒክ የእነሱ ዋና መሐንዲስ በመምሰልና በጆርጅ እና በኒክ መካከል የውሸት ጸብ እንዲካሄድ ከዛ በኋላም
ኒክ ለተፎካካሪው ቡድን የውሸት ስሪት ሲሸጥ የጆርጅ ቡድን ለስራው 1 ሚሊዮን ዩሮ ይቀበላል ተብሎ ይታሰባል። እቅዱ ይህ ነበር። ኒክ እቅዱ በጣም ቀላል እንደሆነና እንደዚህ አይነት ማጭበርበርን በእንቅልፍ ውስጥ እንኳን ሆኖ ሊሰራው እንደሚችል ይናገራል። ነገር ግን የጆርጅ የስራ ባልደረባ ኒክን ጨርሶ አላመነውም ነበር። እቅዱን በትክክል ካላደረገ የጥይት ውርጅብኝ በደረቱ ላይ እንደሚያርፍበት ተናገረው። የዛን ቀን ምሽት ኒክ ወደ ክለብ በመሄድ ራሱን ለማዝናናት አሰበ። እዛ ሲሄድ ግን ከ3 ዓመት በፊት ያያትን ጄስን ቀይ ቀሚስ ለብሳ ከደረጃው ስትወርድ አያት። ከጆርጅ ጋርም ስትተቃቀፍና ስትሳሳም ኒክ በጣም ተናደደ። ከ3 ዓመት በፊት ጄስን አይቷት አያውቅም ነበር። አሁን ጄስ የሌላ ሰው ሆናለች። ኒክ ተናዶ ወደ ውጪ በወጣበት ጄስ ወደ ኒክ በመምጣት ከ3 ዓመት በፊት የነበረው ግንኙነታቸው ምንም እንደማያደርግና ይሄን ነገር ጆርጅ እንደማያውቅ ነገረችው። ኒክ የሰማው ነገር ይበልጥ አበሳጨው። ወዲያው ኒክ ወደ ውስጥ ገብቶ ቮድካውን እየጠጣ ጄስ እና ጆርጅን እየተሳሳሙ ሲያያቸው ንዴቱን መቆጣጠር ባለመቻሉ በጆርጅ እና በኒክ መካከል የታቀደው የጸብ እቅድ በዚህ ምክንያት ተፈጠረ። ምንም እንኳን ጸቡ ወንጀሉን ለማሳካት የታቀደ ቢሆንም ኒክ ግን የምሩን ተናዶ ስለነበር አጋጣሚውን ተጠቀመ። በዚህ ጊዜ ልክ እንደ እቅዳቸው ሌላኛው ተወዳዳሪ ቡድን በጸቡ ሀሳባቸው ተሰረቀ። ኒክም ጠባቂዎቹ ይዘው ከሆቴል አስወጡት። ኒክም የተቃራኒ ቡድን ቢዝነስ ካርድ እጁ ገባ። ጠዋት ኒክ ከማክላረን ቡድን ባለቤት ጋራ ተገናኘ። የኤክስአር ሲስተሙን ሊሸጥለት እንደሚፈልግና 3 ሚሊዮን ዩሮ እንደሚያወጣ ነገረው። የቡድኑ ባለቤት ምንም አይነት የገንዘብ እጥረት ስላልነበረው መደራደር አላስፈለገም። ወዲያውኑ ስርዓቱን በትራኩ ላይ ፈትኖ ውጤቱን ሲያይ ፊቱ በራ። ኒክ የተሟላውን ሶፍትዌር በ48 ሰዓታት ውስጥ እንደሚያቀርብ ቃል ገባ። ይህ በእንዲህ እንዳለ ጄስ በመንገድ ላይ ፈርሃድን አገኘችው። ፈርሃድን የላከው ኒክ ነበር። ፈርሃድ ኒክ በሰዓቱ ሌላ ምርጫ እንዳልነበረው ለጄስ ነገራት። ኒክ አሁንም ጄስን እንደሚወዳት ነገራት። በእጁ የያዘውንም ሳጥን ከፍቶ አንድ ጊዜ ጄስ ወደው የነበረውን ሀብል ሰጣት። ኒክ ለጄስ ያስቀመጠውም ነበር። ጄስ ግን ኒክን አሁንም እንደማታምነው ለፈርሃድ ትነግረዋለች። በሚቀጥለው ቀን ኒክ ከተቃራኒው ቡድን ጋር በተስማማው መሰረት የቀረውን ሶፍትዌር ሰጥቶ 3 ሚሊዮን ዩሮውን ይወስዳል። ኒክ ግን ነገሩን ስላላማረው በተመሳሳይ መልኩ ለሁሉም ተወዳዳሪዎች ተመሳሳይ ሶፍትዌር ይሸጥላቸዋል። ማታ ላይ ኒክ ከጄስ መልእክት ይገባለታል። እንደምትመጣ የሚነግር መልእክት ነበር። ኒክ ከጄስ ጋር አንድ ላይ ለማምለጥ ቢጠብቃትም ማንም አልመጣም ነበር። ተስፋ ቆርጦ ሊሄድ ሲል ጄስ ትመጣለች። ሰዓታቸውን በጣም ቢረፍድም ለማምለጥ ወጡ። ለኒክ ብሩን የሰጠው የጆርጅ ሰው ስለነበር ሁሉንም ነገር አውቆ ነበር። እነ ኒክ ለማምለጥ እየሞከሩ እያለ መኪናቸው በድንገት ተገጭቶ ቆሙ። ይህን ያደረገው የጆርጅ ሰው ስለነበር ኒክ እና ጄስ ተያዙ። የተሰረቀውም ገንዘብ ፊት ለፊታቸው ተቀመጠ። ጆርጅ ይህን ሲመለከት በጣም ተናደደ። ለሶፍትዌር 40 ሚሊዮን ዩሮ እንዳወጣበት በንዴት ለጆርጅ ነገረው። ጆርጅ ኒክ እንዴት አድርጎ ትክክለኛውን ሶፍትዌር እንዳገኘ ሲጠይቀው ኒክ ግን ምንም ነገር አልናገርም ብሎ ዝም አለ። በዚህ ጊዜ ጆርጅ የጄስን አፍንጫ አፍኖ በመያዝ መተንፈስ እንዲያቅታት ሲያደርግ ኒክ ሁሉንም ነገር መናዘዝ ጀመረ። ኒክ ከጄስ ጋር የድሮ ፍቅሩን በማቀጣጠል ለጄስ በሰጣት የአንገት ሀብል አማካኝነት ጆርጅ ሶፍትዌር ሲከፍት መረጃውን እንዲወስድና እንዲገለብጥ በማድረግ እንደሆነ ተናገረ። ጄስ ይህን ስትሰማ በጣም ተናደደች፣ ማልቀስም ጀመረች። ጆርጅ እና ሰዎቹ ግን መሳቅ ጀመሩ። የነገራቸው ታሪክ ጥሩ እንደሆነና እነሱ ግን አንዱንም ቃል እንዳላመኑት ይነግሩታል። ከዚያም ጆርጅ ጄስ በጭራሽ ፍቅረኛው እንዳልሆነች እና ለገንዘብ ብላ እንደቀረበችው ተናገረ። ጄስም ኒክን ለማናደድ እንደሆነና ለጆርጅ ምንም ስሜት እንደሌላት ተናገረች። ኒክ ይሄን ሲሰማ ደነገጠ። አሁን ሁለቱም ተይዘዋል። ጆርጅ ወደ መኝታ ቤቱ ዞሮ ኒክን እንዴት ሶፍትዌሩን ለመስረቅ እንደሞከረ ጠየቀው። ኒክ ለመናገር አፉን እንደከፈተ የጆርጅ ባልደረባ ኒክ ላይ በጥይት ተኩሶ ደረቱን መታው። ጆርጅ ደነገጠ። እንደገና በሱ ምክንያት ድጋሚ ገንዘብ ሊያገኝ እንደሚችል ተናግሮ በነፍስ ግድያ እንዳይጠየቅ በፍጥነት ከመጋዘኑ ሸሸ። ጄስ በጣም ፈርታ ስታለቅስ የጆርጅ ባልደረባ የነበረው ሰው የኒክ ሰው መሆኑን ነግሮ ያረጋጋታል። ጥይት የተተኮሰውም በልቡ አካባቢ ስለነበር ቁስሉን በቴፕ ዘጋው። ተጨማሪ ደሙን ለማውጣትና በኒክ ደረት ላይ ያለውን የአየር ግፊት ለማመጣጠን መርፌ ተጠቀመ። በድንገት ኒክ አይኖቹን ከፈተ። በህይወትም ነበር። ከባድ እቅድ ቢሆንም ተሳክቶለታል። ከኋላቸው ብዙ ገንዘብ ተከማችቷል።
ከዛም ሶስቱም መጋዘኑን ለቀው ወጡ። ከህጎቻቸው መሃል አንዱን ስሜትን ማስወገድ ቢሆንም ኒክ ግን ከጄስ ፍቅር ይዞታል። አብራቸው የነበረው ሰው ሁለቱን በመንገድ ዳር ትቶ ሁሉንም ገንዘብ ወስዶ ሄደ። ኒክ እና ጄስም ወደ ሆስፒታል በመሄድ ላይ ያሉ ኒክ የጄስ እጅ ላይ የሚያበራ አንድ ነገር አየ። እሱም የጆርጅ 200,000 ዩሮ የሚያወጣ ሰዓት ነበር። ኒክ ጄስን ተመለከታት፣ ጄስም ኒክን ተመለከተችውና ሁለቱም ፈገግ ብለው ፊልሙ ያበቃል። እንደዚህ አይነት ቆንጆ ፊልሞችን ማግኘት ከፈለጋችሁ ቻናሉን ሰብስክራይብ እያደረጋችሁ ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ እያስቀመጣችሁልን አብራችሁን እንድትሆኑ እንጠይቃለን። እስከ መጨረሻው ድረስ ስላያችሁት በጣም ነው የምናመሰግነው። በሌላ የፊልም ሪቪው ተመልሰን እስከምንገናኝ ድረስ ሰላም ቆዩልኝ።